ሰላም ጤና ይስጥልኝ። በዚች አጭር ቪዲዮ ከአስሩ ወርቃማ ገንዘብ ህጎች አምስተኛውና ስድስተኛው እናያለን። አምስተኛውና ወርቃማው የገንዘብ ህግ መጥፎ ኢዳን መቀነስና በጀት ማውጣት ማለት ነው። ስለዚህ መጥፎ ኢዳ ወይንም መጥፎ ብድር መቀነስ እንዲሁም ደግሞ በጀት ማውጣት ማንኛውም በህይወት ደረጃ ላይ ላለ ሰው ወሳኝ የገንዘብ ህግ ነው። ኢዳ በአጠቃላይ ብድር ወይንም ኢዳ በራሱ መጥፎ አይደለም። ነገር ግን ብድርን አላገባብ መጠቀም ነው መጥፎ የሚያደርገው እና በአጠቃላይ ኢዳን ለሁለት እናካፍላለን። አንደኛው ጥሩ የሆነ ብድር ወይንም የጥሩ የሆነ ኢዳ ነው። ሁለተኛው መጥፎ ብድር ነው። ስለዚህ ጥሩ ብድር ማለት ብዙ ጊዜ ተበዳሪው ገቢውን የሚያሳድግበት ወይንም ኪሎቱን የሚያሳድግበት የሚጨምርበት እና ረጅም ጊዜ የሚሆን ሀብት የሚያፈራ ወይንም የሚያስገኝለት ከሆነ ብድሩ ጥሩ ብድር ነው ይባላል። እንዲሁም ደግሞ የሚከፍለው የወለድ መጠኑ ተመጣጣኝ ሪዘናብል የሆነ የወለድ መጠን ያለው ብድር ከሆነ ብድሩ ጥሩ ብድር በማለት ይካፈላል። ስለዚህ ለምሳሌ ጥሩ ብድር ከሚባሉት አንደኛው የትምህርት ብድር ነው። አንድ ሰው ትምህርት የሚማርበትን ኮስት ሼሪንግም ቢሆን ሌላ ብድር ከትምህርት ነክ ጋር የተያዘ ከሆነ ጥሩ ብድር ነው፣ ለብዙ ዘመን የሚጠቀምበት ነው። ሌላው የቢዝነስን ለመጀመር ወይንም የቢዝነስ ብድር እና ሪል ስቴት ወይንም የቤት መስሪያ እና የተያያዙ ብድሮች ብዙ ጊዜ ጥሩ ብድር በመባል ይካፈላሉ። ሌላው መጥፎ ብድር የሚባለው ይህ ብድር የተበዳሪውን ገቢ የማይጨምር እና ለራስ አገልግሎት ወይንም ፐርሰናል ኮንሰምፕሽን የሚውል ወይንም ለተዝናኖት የሚውል ብድር ከሆነ እንዲሁም ደግሞ ከፍ ያለ ወለድ ያለበት ብድር ከሆነ የሚገዛው እቃ ዋጋው እየቀነሰ የሚሄድበት ብድር ከሆነ ብድሩ ጥሩ አይደለም ወይንም መጥፎ ብድር ነው የሚባለው። ለምሳሌ ውድ የሆኑ ስልኮቹን አንዳንዴ የአስቤዛ ብድር እንዲሁም ደግሞ የመኪና የተለያዩ የፋሽን ብድሮች እንዲሁም ደግሞ ብዙ ጊዜ በዞንና በወረዳ ከተማ ላይ የድግስ ብድር የተለያዩ ድግሶቹን ለመደገስ የሚወሰዱ ብድሮች መጥፎ ብድር ናቸው በሚል ይካተታሉ። ስለዚህ ብድር የገንዘብ አቅምን ሊጎዳ ወይንም ሊጠቅም ስለሚችል በአገባቡ ቢያዝ ጥሩ ነው የሚል ነው። ሌላው በጀት ማውጣት ነው። ስለዚህ በጀት ማለት በአጭሩ የሁሉም ገቢ እና ወጪ ግምታዊ የእቅድ ዝርዝር የያዘ መግለጫ ነው። ስለዚህ ይሄ በጀት ለተወሰነ ጊዜ የሚቆይ እና እንደገና ሊገመገም የሚችል መግለጫ ማለት ነው። ስለዚህ ጥቅሙ ወጪውን ለመቆጣጠር ይረዳል፣ ቁጠባውንም ያግዛል፣ ኢዳንም ይቀንሳል፣ እንዲሁም ደግሞ ዓላማውን ለማሳካት ይረዳል። ለምሳሌ በጀት የእያንዳንዱ የመስሪያ ቤትም ቢሆን የግለሰብ ደም ነው። ምክንያቱም በጀቶቹ በትክክል ከተቀመጡ መስሪያ ቤቱ የሚሰራውን ነገር ኦፕሬሽኑን፣ የሚገባውን ገቢውን እና የሚወጣውን ወጪውን በግልጽ ማወቅ ይችላል፣ ራሱን ጤናማ ሊያደርግ ይችላል ማለት ነው። ስለዚህ በጀት ማውጣት እጅግ በጣም ወሳኝ ጉዳይ ነው። ሌላው ስድስተኛው ወርቃማ የገንዘብ ህግ የራስዎን ዋጋ ማሳደግ የሚለው የራስዎን ዋጋ መጨመር ወይንም ማሳደግ። ሌላኛው አንድ ሰው ከፍ ያለ ገቢ ሊያገኝ የሚችለው አንደኛ ከወርቃማ ገንዘብ ህጎች የራስዎን ዋጋ መጨመር በጣም ወሳኝ ጉዳይ ነው። በገንዘብ ህግ የራሱን ዋጋ መጨመር ማለት እንዲሁ ሌላ ራስን ማጋነን ምናምን ሳይሆን ለሚሰጠው አገልግሎት ተጨማሪ ክፍያ ማስከፈል ማለት ሳይሆን ኪሎቶን ማሳደግ፣ እውቀቶን ማሳደግ፣ ጸባዩን ማስተካከል፣ ምርታማነቶን ማሳደግ፣ ጊዜ አጠቃቀሙን የተለያዩ ከሰልፍ ቫሊዩ ጋር የተያዙ ነገሮችን ማሳደግ፣ ማስተካከል፣ የራስን ዋጋ ማሳደግ በሚሉ ዝርዝር ውስጥ ይካተታሉ። ስለዚህ አንድ ሰው የተሻለ ኪሎት፣ የተሻለ እውቀት እንዲሁም ደግሞ
ከፍ ያለ የታማኝነት እንዲሁም ጸባይና ጊዜን ያጠቃቀም ታማኝ የመሆን ጸባይ ባህሪ ካለ ሰው ለዛ ሰው የሚሰጠው እድሎቹም እየሰፉ ይሄዳሉ። እንዲሁም ደግሞ የተሻለ ኪሎት ያለው ሰው የተሻለ ክፍያ ይከፈልለታል። ስለዚህ ገቢው ይጨምራል፣ መልካም እድሎቹ ይፈጠራል። ስለዚህ የራስዎን ዋጋ ማሳደግ የሚቻልባቸው አጭር መንገዶች ብዙ ጊዜ ተፈላጊ የሆኑ የዲጂታል ክህሎቶችን መማር፣ ተግባቦትን ማሳደግ እንዲሁም ደግሞ ብዙ ጊዜ እውቀትን የሚያሳድጉ የሚፈልጉ ሰዎች ብዙ ጊዜ ዋጋቸው ከፍ ይላልና ስለዚህ ገበያቸው ይጨምራል እና መልካም የሆኑ ድሎቹን ይገጥሙታል። ስለዚህ ዲጂታል እውቀትን ማሳደግ፣ ፋይናንሻል ሊትሬሲ፣ እንደዚህ አይነት የገንዘብ ህጎችን መማር፣ እነዚህ አይነት እውቀቶችም ለተጨማሪ ልጆቹን የተለያዩ የጥገና ሙያዎቹን ብዙ ጊዜ የተለያዩ ጥገና ሙያዎች፣ ማሰልጠኞች፣ የተለያዩ ነገሮችን ማሰልጠን፣ መጻፍ፣ ኤዲት ማድረግ፣ እነዚህ አይነት ነገሮችን ማድረግ በራሱ ሙያ እና ክህሎት ስለሆነ ገቢውን ይጨምራል። ሌላው ያው ተግባቦት፣ ጊዜ አጠቃቀሙ እና ጥሩ ግንኙነት፣ ጤናን መጠበቅ፣ ኤክሰርሳይዝ ማድረግ እና ብዙ ጊዜ ከሱስ ራስን መጠበቅ ብዙ ጊዜ ራሳችን ዋጋውን የምናሳድግበት አንዱ ዘዴ ነው። ስለዚህ በዚህ አጭር ቪዲዮ አምስተኛው እና ስድስተኛው ወርቃማ የገንዘብ ህጎችን አይተናል። ስለዚህ እነሱም አግባብነት የሌለውን ብድር መቀነስን እንዲሁም ደግሞ በጀት ማውጣትና የራስን ዋጋ ማሳደግ በዛሬው ማየት የፈለግናቸው ሀሳቦች ናቸው። ስለዚህ ይህንን ሀሳብ ለሌሎች እንዲደርስ ሼር ማድረግን አትርሱ። ቻናሉንም ሰብስክራይብ አድርጉ። አመሰግናለሁ።